ሰላም ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት የአማርኛ ውስብስብ ፊደላት ወይም ዲቃላ ሆሄያት የሚባሉትን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ ማወቅ እንደምንችል አብረን እናያለን ማለት ነው። ከዛ በፊት ግን ከሀ እስከ ፐ የአማርኛ ፊደላትን እንዴት በቀላል መንገድ ድምጻቸውን ሆነ ቅርጻቸውን በቀላል መንገድ እንደምናውቅ ሰርቻለሁ ማለት ነው። ያላያችሁ ቤተሰቦች ገብታችሁ እሱን አይታችሁ ወደዚህ ብትመጡ በጣም አሪፍ ይሆንላችኋል ማለት ነው። ስለዚህ ዛሬ ዲቃላ ሆሄያቶችን አይተን ከዛ ደግሞ ቃላት እንመሰርትባቸዋለን። በእነዚህ በዲቃላ ሆሄያቶቹ ቃላት መስርተን እንጨርሳለን ማለት ነው። ኦኬ ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። አሁን እቺ የመጀመሪያው ማነች? የሃ ስምንተኛው ፊደል ማነች ማለት ነው? ኋ ነች። ኋ። ከዛ ቀጥሎ ደግሞ የለ ስምንተኛ ፊደል ወይም ዲቃላ ሆሄዋ ማነች ማለት ነው? ሏ ነች። ሏ። ከዛ ሶስተኛውን የሐመር ኋ ወይም ሀ ማነች? ስምንተኛ ፊደሏ ኋ ነች። ኋ። የመ ደግሞ ማነች? የመ ሟ ነች። ሟ። የሰ ሷ። የረ ስምንተኛ ፊደል አሁን ማን ነው? ሯ። አሁንም የሰ ማን ነው? ሷ። ያ የሸ ማን ነው? ሿ። የቀ ቋ። የበ ደግሞ ስምንተኛው ማነች? አሁንም ቧ ነች። ቧ። የቨ ደግሞ ማነች? ቧ። የተ ቷ። የቸ ቿ። የና ኗ። አሁን እዚህ ጋር እንዴት ነው ቅርጻቸው? ኖርማል ነው። የለ ማለት እንትኖችን ካወቃችሁ የመጀመሪያ ፊደሎችን ወይም ሰባቱንም ካወቃችሁ ስምንተኛ ፊደል ወይም ዲቃላ ሆሄያት የሚባለው አይከብዳችሁም ማለት ነው። ስለዚህ አብዛኞቹ ተመሳሳይ ናቸው፣ ድምጻቸውም ይመሳሰላል። ቅርጻቸውም ካያችሁ ምንድን ላይ ነው? ጫፋቸው ላይ ጋደም ያለ አለባቸው ማለት ነው። ሁሉም ላይ ስታዩ ጋደም ያለ ነገር አላቸው ማለት ነው። ስለዚህ በቀላል መንገድ ማወቅ ትችላላችሁ። ሌሎችን ሰባቱንም ካወቃችሁ ለምሳሌ ይሃን ሙሉን ሰባቱን ቤተሰብ ካወቃችሁ የለን ሰባት የሐመርኋን የምን እያላችሁ ሙሉን ሰባቱን የምታውቁ ከሆነ አይከብዳችሁም ማለት ነው። ስለዚህ በጣም ቀላል ናቸው። ድምጻቸው ራሱ ይመሳሰላል። ስለዚህ እቺኛው ኗ አለን። እቺ ደግሞ የኛ ቤተሰብ ነች። ማነች ማለት ነው? ኟ ነች። ኟ። እቺ የአነች የአ ቤተሰብ እ ከዛች ማነች? ኳ። የከ ስምንተኛው ማነች? ኳ። አሁንም የኸ ስምንተኛው ኋ። የዘ ስምንተኛዋ ዦ። የዤ ደግሞ ስምንተኛው ማነች? ዣ። ይሄኛው የዘ ነው ዟ። የዤ ደግሞ ዣ። የደ ዷ። የጀ ስምንተኛው ማነች? ጇ። አሁን ልክ እንደ ጀ ተጻፈና ከታች ነው በቃ ጋደም ያለ ነገር አለባት ማለት ነው። እግሯ ላይ መቀመጫ አላት ማለት ነው። ከዛ የገ ደግሞ ማነች? ጓ። የጠ ጧ። የጨ ጯ ነች። እቺ ደግሞ ማነች? ጰ ነች። የጰ ጳ። እቺ የጸ ጿ። የፈ ፏ ስምንተኛ ፊደላችሁ ማለት ነው። ኦኬ እነዚህ ናቸው ዲቃላ ሆሄያት ወይም ውስብስብ ብለን የምንጠራቸው እነዚህ ናቸው ማለት ነው። ስለዚህ እነዚህን በደንብ ካወቃችሁ ቃላቶችን ደግሞ እንመሰርታለን ማለት ነው። ቃላቶችን በእነዚህ የተለያዩ ቃላቶች አሉ፣ እነሱን አብረን እናያለን ማለት ነው። የመጀመሪያው ማን ነው? እዚህ ጋር ቋንቋ። እዚህ ጋር ካያችሁ አሁን ሁለቱ ቋና ቋ ምንድን ናቸው? ዲቃላ ወይም ስምንተኛ ፊደል ናቸው ማለት ነው። ቋንቋ። ያ ጓ ን ት
ጓንት ጓንት ጓንት። እዚህ ጋር አሁን የመጀመሪያው ጓ ስምንተኛ ፊደል ነው። የገ ስምንተኛ ፊደል ጓ ይባላል። ጓንት። ከዛ ይሄኛው ደግሞ ው ከዛ ዷ ውዷ ውዷ። አሁን እዚህ ጋር የመጀመሪያ አይደለም ሁለተኛው ማነው ዷ የሚለው ስምንተኛ ፊደል ነው ማለት ነው። ወይም ዲቃላ ሆሄ ነው። ውዷ። ያ ቧ ን ቧ ቧንቧ ቧንቧ። እዚህ ጋር አሁን ቧ ምንድነች? ዲቃላ ነች። ኦኬ እዚህኛውስ ምን ይላል? ኳስ ኳስ ኳስ። የመጀመሪያው ኳ ምንድነው? ስምንተኛ ፊደል ነው ማለት ነው። ዲቃላ ነው። ከዛ እዚህ ጋር ሴቷ 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 ቷ ምንድነች? ዲቃላ ነች ማለት ነው። ኦኬ ይሄኛውስ ምን ይላል? ጓደኛ ጓደኛ ጓደኛ። ጓ ማነች ማለት ነው? ዲቃላ ሆሄ ነች። ጧፍ 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 ጧ ምንድነች? ስምንተኛ ነች። አሁንም ዲቃላ ነች። እሷ እሷ እሷ። ፏ እዚህ ጋር ይቅርታ ፏፏቴ ለማለት ነው። እቺን ፏ ብላችሁ አስተካክሉልኝ ማለት ነው ስታነቡ። ፏፏቴ ልክ እንደዚህ ነው የምትጻፈው እንደ ፏ ማለት ነው። ፏፏቴ። ኳ ታ ር ኳታር ኳታር። ቧ ል ት ቧልት ቧልት። ኋላ ኋላ ኋላ። ተቋም ተቋም ተቋም። አቧራ አቧራ አቧራ። ሟች ሟች ሟች። ራሷ ራሷ ራሷ። ልጅቷ ልጅቷ ልጅቷ። ሟርት 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 ሟርት። ሯጭ ሯጭ ሯጭ። ባሏ ባሏ ባሏ። ኦኬ እነዚህ ናቸው ዲቃላ ሆሄ ወይም ውስብስብ ፊደላት የሚባሉት እነዚህ ናቸው ማለት ነው። እንደነገርኳችሁ ምንድነው ማድረግ ያለባችሁ? መጀመሪያ ሁሉንም ሰባት ፊደል ያሉትን ሁሉንም ካወቃችሁ ሁሉንም ቤተሰብ ካወቃችሁ ያን ያህል ይሄ እነዚህ አይከብዱም ማለት ነው። ያን ያህልም ስለማንጠቀማቸው ካስፈለጉ በየኔ የሰራውላችሁ ካስፈለጋችሁም በሌላ ደግሞ ቃላት መስርቼ አመጣላችኋለሁ ማለት ነው። እናንተ የሚጠበቀው ምንድነው? ሁሉንም የአማርኛ ፊደላትን ጥንቅቅ አድርጋችሁ ማየት 34ቱንም ካወቃችሁ አማርኛ ማንበብም ሆነ መጻፍ በደንብ ትችላላችሁ ማለት ነው። ስለዚህ ከናንተ የሚጠበቀው እንደነገርኳችሁ ሙሉውን የለቀቁትን ቪዲዮ ከሀ እስከ ፐ የለቀቁትን ቪዲዮ ሙሉን አይታችሁ ይሄን ብታዩ በጣም አሪፍ ነው ማለት ነው። የሚጠቅማችሁ ለማንበብ ለመጻፍ ዋናው እሱ ነው። እነዚህ ያን ያህል አንጠቀማቸውም፣ ግን አንዳንድ ቀን ስለሚያስፈልጉም ብዬ ነው የሰራውላችሁ ማለት ነው። ኦኬ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ